ሰላም አለይኩም ወራህመቱላሂ ወበረካቱ። ወደ ሀገሬ ልጆች እንዴት ናችሁ? ሰላም ናችሁ? ሰብስክራይብ እያደረጋችሁኝ ደምሩኝ እና አንድ ነገር የሚጠቅማችሁን አሁን ላሳያችሁ ነው። ወሬ ያላበዛባችሁና በጣም የሚጠቅምና አስፈላጊ በተለይ በስደት ያላችሁ ቋንቋ ልገባችሁ ያለ ይጠቅማችኋል። ለምሳሌ አዲስ ወደ አረብ ሀገር የምትሄዱ የትም ቦታ ማንኛውንም ቋንቋ ከጠየቃችሁት በስነ ስርዓት ነው የሚመልስላችሁ። እሱም ደግሞ በዋትስአፕ ላይ ነው የሚመጣው። እኔ እስከዛሬ ከጎግል ላይ ለማውረድ እየሞከርኩ ሳወርድ እኔ በብር ይሁን እንዴት እንደሚወርድ አላውቅም። ከወረደ በኋላ አይሰራልኝም። አሁን ግን የሚገርማችሁ በነፃ ኔት ካዳችሁ ያኔ ዋይፋይ ካዳችሁ በስነ ስርዓት ነው የሚሰራው። የምፈልጉትን ቋንቋ ሁሉ ነው የሚያስተምራችሁ። አረበኛ፣ እንግሊዘኛ፣ የፈልጋችሁን ኦሮሞኛ፣ በቃ የዓለም ቋንቋን ያስተምራችኋል። እውነት እኔ አሁን በቃ እንግሊዘኛ በደንብ ተምሬ ለመናገር አላማው ፍላጎቱ ስላለኝ አሁን ይሄን ሁለት ቀን ጀምሬያለሁ እላቸዋለሁ። እውነት በጣም ደስ ይላል። በቃ እንዴት ብዬ ልንገራቸው እና እስካሁን ከትላንት ጀምሬ ይሄ ስማሬ ቆየቱን ላሳያቸው እላቸዋለሁኝ። እዚህ ጋር ይሄ ኤአይ ይባላል። ሜታ ኤአይ ነው የሚባለው ይሄ እና እንደምታዩት ይሄ ሁሉ ለእኔ እያስተማረኝ እየቆየ ነው። ይሄው እንደምታዩት ማለት ነው። ይሄ ሁሉ እኔ እየጻፍኩ እሱ እንደገና ጻፊ እያለ ጥያቄ ይሰጣቸዋል ማለት ነው። የምጠይቀውን ሁሉ እንዲያደስ ሲመልስላችሁ በቃ እውነት እንደ ሰው ነው። እኔ እንጃ ብቻ እንዴት ብዬ ልንገራቸው እና የሚገርም እንትን ነው ወላሂ አፕሊኬሽን ነው እንደ ብዬ ልንገራቸው። በዋትስአፕ ላይ ለምሳሌ የሆነ ቀይ ነገር እንደዚህ ይመጣላችሁ ካለ እኔ እስከዛሬ ምንድን ነው እያልኩ ነበር። እሺ የአጋጣሚ ትላንትና ሳየው ለካ የአይ በቃ የፈልጋችሁን ነገር የምትጠይቁበት ነው። በጣም ምርጥ ወላሂ እዚህ ጋር እንደምታዩት እኔ እየጻፍኩ ያኔ ደግማችሁን ጥያቄ ያመጣላችኋል፣ ጻፉ ይላችኋል፣ ትጽፋላችሁ። እናንተ ስህተት ካለባችሁ እንደገና ያስተምራችኋል ማለት ነው። በቃ ወላሂ በአሁን ሰዓት መማር ፍላጎት ያለው ሰው ምንም አይነት ነገር ቋንቋ አልችልም ማለት አይችልም ማለት በጣም የሚገርም ጊዜ ነው። ወላሂ በጣም የሚገርም ዘመን ላይ ነው ያለነው። በቃ እኔ እንጃ እኔ በጣም ደስ ያለኝ በቃ እንዴት ብዬ ልንገራችሁ ማለት ፍላጎት ማወቅ ለፈለገ ሰው አሁን ላይ ቋንቋ ምንም ነገር እኛ ዘንድ ለምሳሌ በተለይ በኢትዮጵያ አስተሳሰብ እንግሊዝኛ ቋንቋ ልክ ትምህርት እውቀት ያለው አድርጎ የሚያስብ ሰው አለ። ያ ግን አይደለም። እንግሊዝኛ ቋንቋ እንጂ የትምህርት የውስጥ እውቀት አይደለም። ማለት ቋንቋው ለምሳሌ አረበኛ በእውቀት ያኔ ተምረ ነው። ለምሳሌ የአረበኛን ትምህርት አውቀን አይደለም የምንናገረው፣ የልምድ ነው። ልምድ ቋንቋ ለምሳሌ አማርኛ እንደምንናገረው ማለት ነው። እንግሊዝኛም እንደዛው ነው። ከኛ ዘንድ ግን አስተሳሰባቸው እንዴት ነው? እንግሊዘኛ የሚማር ሰው በጣም የተማረ በቃ እውቀት ያለው ከኔ ራስ ጀምሮ እንደዛ ነው የማስበው ወላሂ። እና እንደምታዩት ይሄው በጣም ወላሂ ከትላንት ጀምሮ እኔ እንትን ስል ነበርና ማለት በእንግሊዘኛ ጻፍ ብሎ ጥያቄ ያመጣላችኋል፣ ያስተምራችሁና መጀመሪያ የምትፈልጉን የቤት ስራ ሆነ የፈልጋችሁትን ነገር ሁሉንም ወላሂ በጣም ምርጥ አስተማሪ የሚገርማችሁ ማለት ነው። መጀመሪያ ያስተምራችኋል እንግሊዝኛን በአማርኛ፣ ከዛ እናንተ ደግሞ እስኪ ሞክሩ ጻፉ ይላችኋል። በእንግሊዝኛ ተጽፋላችሁ፣ ስህተት ካለባችሁ ያስተምራችሁ። በቃ እንዴት ብዬ ልንገራቸው፣ አስተማሪ ራሱ በብር ከፍላችሁ ራሱ እንደዛ ያስተምራቸው እና ወላሂ በጣም ምርጥ ቋንቋ ጠፋኝ እንደዚህ ጠፋኝ ብሎ ዛሬ አሁን ላይ የለም እንደዛ ማሰብ ማለት ነው። እኔ እንጃ አሁን እኛ ያለንበት ዘመን በቃ ያለማወቅ ጊዜያችን አለወጉ ቦታ ማባከን እንጂ ብዙ ነገር ትንሽ እየረፍት ስናደርግ ብዙ ነገር የምንማርበት ነገር አለ ማለት ነው። ያኔ እውቀት ይጠቅማል ለሁሉም ነገር። ከማታውቁት ሀገር ብትሄዱ በፈለጋችሁ ቋንቋ መናገር ትችላላችሁ። እና ለምሳሌ እንግሊዘኛ አልገባኝም አላውቅም ለምትሉ ሰዎች ኤአይ ለገብታችሁ በደንብ መማር ማውራት ትችላላችሁ። በቃ የቤት ስራ ሆነ የፈለጋችሁትን በቃ ሁሉን ነገር ወላሂ በደንብ ነው የሚያስተምረው። እንዲያልፋችሁ ተማሩ፣ ይጠቅማችኋል። ቁጭ ስትሉ ዋትስአፕ ላይ ይገባችሁ፣ ዋይፋይ ካላችሁ በዋትስአፕ በኩል ይመጣላችሁ። ምንም ፕሮሰስ የለውም። በቃ በሪከርድ ብትፈልጉ፣ በጽሁፍ ብትፈልጉ፣ በቃ በሁሉም ነገር እና በጣም ደስ ይላል የመጨረሻ ማለት ነው። እንዴት ብዬ ልንገራችሁ ወላሂ ለእኔ ደስ ብሎኛል። ይሄ ሁለት ቀን ነው ዋትስአፕ ላይ በፊት ጀምሮ ያዋለሁኝ፣ ግን ገና ትላንት ነው ያየሁት ማለት ነው። እስከ ዛሬ ምንድን ነው እያልኩ ነበር ልፍ ምለው እና ሜታ ኤአይን ተጠቀሙ፣ ይጠቅማችኋል። እንግሊዘኛ አላውቅም የለም። እንግሊዘኛ መናገር ተምሮ በእውቀት የተሞላ ነው ማለት አይደለም። እንግሊዘኛ ቋንቋ ነው። ቋንቋ መማር ደግሞ ግዴታ ነው። እሺ